use AI to study. AI መጠቀም የምትችሉበት ጊዜ አሁን ነው ማለት ነው። ለሌዚ አቺቨር ነው ልትሉኝ ትችላላችሁ። እኔም ማለት ነው። ስሜ በእግዚአብሔር አሸናፊ ይባላል። እንግዲህ ተመኔሉ ላይ እንደተመለከታችሁት ዛሬ ስለ ማትሪክ ዩስፉል የሆነ ቲፕ ነው የምንመለከተው። ለመምጣት ትንሽ ዘግየት ብለን ነበር። ያው እንግዲህ አሁን ደግሞ ጊዜው ሲደርስ መተናል ማለት ነው። ይሄ ቪዲዮ የማትሪክ ተፈታኞችን የምታውቋቸው ማትሪክ ተፈታኞችም ካሉ ለነሱ ሼር ማድረግ ትችላላችሁ። የጋበዝኩላችሁ ሰዎች ሁለት ናቸው። አንደኛው ከናቹራል ሳይንስ በጣም ጎበዝ የሆነ ልጅ በረከት ይባላል። በሶሻል ሚዲያ ስሙ ሙሉ ልጅ። እሱን ነበር እኔ እመለከት የነበረው በማትሪክ በምንፈተንበት ሰዓት አካባቢ የሱን ቲፖች እመለከት ነበርና እንደውም ሴቭ ያደረኳቸውን ቪዲዮዎች ማለት ነው ቁጭ ብዬ ገብቼ ምናምን ነገር አያቸው ነበር ሁላ ቲክቶክ ቪዲዮቹን እና I just want to say እሱንም ጋብዤላችኋለሁ። ሌላ ደግሞ አክሌሺያ in the house ግን ያው አብዛኛውን ጊዜ በእንግሊዝኛ ነው የምትሰራው፣ ብዙ አማርኛ አትጠቀም። እነዚህን ሰዎች ጋብዤላችኋለሁ። እኔ ግን መጀመሪያ ላይ የኔን ኤክስፒሪየንስ ልንገራችሁ እና እስኪ የዛን ጊዜ በምንድነው ኢተማሪ ነው ምናምን ነገር ኢተማሪ.com ነው ምናምን ነገር የሚባል የሆነ ዌብሳይት ነበረ ጥያቄ የምሰራበት እና እሱን በምጠቀምበት ሰዓት የሆነ በላፕቶፕ ሪከርድ ያደረኩት ቪዲዮ አለ መሰለኝና እስኪ እሱን ካገኘሁት ሰርች አረግና እሱን ቪዲዮዎች ካገኘሁት አስገባላችኋለሁ ማለት ነው። የነበረው ሞመንት የኔ ኤክስፒሪየንስን አጠር አድርጌ ልንገራችሁና ወደ እነሱ አመራችኋለሁ። ለሌዚ አቺቨር ነኝ ልትሉኝ ትችላላችሁ። እኔም ማለት ነው What? Bro, what are you talking about, man? የምፈልገውን ነገር አግኝቻለሁ in a laziest way ስላችሁ የምር ሌዚ ነኝ እያልኳችሁ ሳይሆን in the easiest way ማለት ነው። የምፈልገውን ነገር ብቻ አቺቭ አድርጉ። በቅድሚያ እኔ የምሰጣችሁ ቲፕን ልንገራችሁ። እኔ በጣም ቶፕ ስኮረር ኦፍ ዘ ክላስ በቃ ባልሆንም ግን የምፈልገውን ነገር ግን in the easiest way አቺቭ አድርጋለሁ ብዬ አስብና ቫይራል የወጣውን ቪዲዮ ተመልክታችሁት ከሆነ ማትስ መጻፌን ሳልገልጥ የምፈልገው ቦታ እንዴት እንደተመደብኩኝ ነበረ የነገርኳችሁና the lazy achiever ብዬ ሶስት ዌዮችን አስቀምጬላችኋለሁ። እነሱ ልንገራችሁ። አንደኛ በፍጹም ማድረግ የሌለባችሁ ነገር ቢኖር መጽሐፉን ምን ያክል እንደቀራችሁ 10 ጊዜ አትመልከቱ። በቃ ይሄን ያክል ነው የቀረኝ እያላችሁ ደጋግማችሁ አትመልከቱ። የሆነ ብሬናችሁ ብዙ ስራ እንደቀረው እያስታውሳችሁት አንዱን ገጽ ለመግለጥ ትቸገራላችሁ። ስለዚህ እንደዛ አታድርጉ። አቮይድ ማድረግ ያለባችሁ ነገር ደግሞ ሩቅ ቦታ ላይብረሪ መሄድ። አሁን ለምሳሌ ለሰፈራችሁ የሚቀርብ የወረዳ ላይብረሪ እያለ ወይም ደግሞ ጀስት አንድ ታክሲ ብቻ ተጉዛችሁ ልትሄዱበት የምትችሉት ላይብረሪ እያለ ሩቅ አብሮ ድረስ ኦር በጣም ሩቅ ቦታ ሄዳችሁ ማጥናት አይጠበቅባችሁ። ምክንያቱም ፎርም የምታደርጉት ሀቢት በጣም በራቀ ቁጥር ሌስ ነው የምታደርጉት እና ግን ፕሮዳክቲቭ የምትሆኑ ከሆነ ቤት የማጥናት ባህሪ ካላችሁ ቤትም እያጠናችሁ ላይብረሪ የምትሄዱ ችግር የለም። ግን ላይብረሪ ብቻ ለማጥናት ብላችሁ ረጅም እየተጓዛችሁ ማለት እና ዶይንግ ዘ ቲንግ ኤክስኪውዝ እየፈጠራችሁ ከሆነ ለራሳችሁ ፕላን እያረጋችሁ ረጅም ሰዓት የምትቆዩ ከሆነ ሳትጀምሩ ጀስት ዩ አር ናት ዶይንግ ዘ ቲንግ። የሆነ የሚባል አባባል አለ ብላ 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 ኢትስ ናት ስቲል ዶይንግ ዘ ቲንግ። ሶ በቃ እንደዛ አታድርጉ ነው ጀስት ዱ ዘ ቲንግ። ግን አይምሯችሁ ብዙ ነገር እየሰራ ነው እንደሆነ ብላችሁ ይሄን ያክል የሚቀርኝ ምናምን። ሁለተኛ ደግሞ ኔቨር ኦቨርስትሬስ፣ በጣም አትጨነቁ። መጨነቅ የለባችሁ። ከርታ እንዴ ቆይ በጣም የስልኬ ስቶሬጅ ብዙ ቲክቶክ ነው እዚህ የቀረስኩትና እንዴ ካሜራዬን ስቶሬጅ ቼክ ላድርገው ለፍልፌ ቅዳሜ ከምቀዳ ማለት ነው። ይቅርታ a few moments later ዘጋም ፈጠን ብዬ ልቀጥልላችሁ። እንግዲህ ሁለተኛ ደግሞ ኔቨር ኦቨርስትሬስ ነው ያልኳችሁ። ኔቨር ኦቨርስትሬስ በጣም በቃ አትጨነቁ ስላችሁ ጭንቀታችንን ያው አቮይድ ማድረግ አንችልም። ይኖራል፣ ሂት ይመጣል ማለት እኮ ምንም እንደማንሆን እኮ እናውቀዋለን። ግን ጨነቁ ምለው ጭንቀታችን ሪዲዩስ ለማድረግ ምክንያት ሂት ይመጣልና እንደዛ ነው የምላችሁ። በተለይ ይሄ 2 ወር 1 ወር ምናምን ነገር ሲቀረው አሁን 2 ወር ነው ኦብቪየስሊ የቀረውና ያው ፕሮሚስን ባረኩት መሰረት ነው ይሄን ቪዲዮ ለእናንተ ኦን ታይም ማድረስ የምፈልገው። 2 ወርም ሲቀርም ይሄንን ቪዲዮ የለቀቁበት ምክንያት ዩቲዩብ የመጀመር እቅድ ሳይኖረኝ ጀስት ቃሌ ለመጠበቅ ይሄን ቪዲዮ የለቀቁት። ምክንያቱም ብዙ ልጆች በዲኤም ማናገራችሁኛልና እኔ 2 ወር ሲቀረው ነው ሜን ዝግጅቴን የጀመርኩት። ሜን ዝግጅት ሳይሆን በቃ ዝግጅቴን የጀመርኩት 2 ወር ሲቀረኝ ነበርና ለዛም ነው ኮንቪኒየንት ይሆናል ብዬ አሁን ቪዲዮውን ልለቅላችሁ ማለት ነው። ሶስተኛ ሺፍት ዮር ዶፓሚን ሶርስ። ልፈተን 2 ወር ምናምን ሲቀረኝ ላይብራሪ ምናምን ስንም ተክተክ ይዤ ነበር ግን ስልክ የያዝኩት ስልክ በጣም የተመታ ስልክ ነበረ ትዝ ይለኛልና ምንም የስክሪን ታይሜ ያን ያክል አልነበረም። ሲቀጥል ደግሞ የነበረኝም ፒሲ ይሄኛው ፒሲ ነው አዲስ ነበርና በሰዓቱ ማለት ዩቲዩብም ባይ የሆነ እንትና አለች የገነት ንጋቱ ልጅ ሎ የገባችና እሷ የሆነ ኤኤዩ ትምህርት ቤት ምናምን ሆና እንደዚህ እንዳጋጣሚ ሆኖ ከዝኔም አዲስ አበባ ዩኒቨርሲቲ ተመድቦ መጣና በቃ ሂቱን ጨመረዋላ ትንሽ ገፋ የማድረጉን ነገር ቢያንስ ሂቱን ጨመረውና እንዴት ነው ግቢ ምናምን ያለ ልክ ሲመጣ ምናምን ነገር ጠይቀዋለሁ። ሻታውቱ ያቡ ጠይቀው ነበርና በቃ አለ አይደለ እንትኑን ጨመረብኝ በውስጤና ያን ያክል ምድላችሁ ነው
ዲጂታሊ አታችድ አልነበርኩም ከስልኬ ጋርና ፎከስድ ነበርኩኝ። አራተኛ ደግሞ ማድረግ ያለባችሁ ነገር ምንድነው? ሀቭ ስተዲ ግሩፕ ነው። ስተዲ ግሩፕ ይኖራችሁ። እኛ እንኳን እንደዚህ ፎርም ያደረግነው ስተዲ ግሩፕ ባይኖረንም ግን ወመዘክር ላይብሬሪ ላይ የምንገናኝ ልጆች ነበርንና አብረን ምሳ እንበላለን። ከዛ በኋላ አንድ ላይ ሀመር ማድረጋችንን እንቀጥላለን። አይምሯችን በቃ ንውዝ ብሏል። አንድ ላይ ቀጥቅጥ ብሎና ጥያቄ እንደዚህ አልፎ አልፎ እንጠያየቃለን። ጥያቄ አንድ ላይ ኢትዮ ማትሪክ የሚባል አፕሊኬሽን ነበረ ለመስራት እንሞክራለን። ብቻ የሆነ ያክል የጥናት ኮሚዩኒቲ ቫይብ ነገር ነበር። አምስተኛ ደግሞ ኢንጆይ ዘ ሞመንትም። ምክንያቱም በቃ እናስባለን አንዳንዴ ከጨረስን በኋላ እንዴት ብለን እንደምንተነፍስ በቃ እንዴት እንደምናርፍ ምናምን ነገር እናወራለን እና ኢንጆይ ዘ ሞመንት ያን በቃ እንደዛ አውርተን ምናምን ተባብለን በኋላ ላይ እኔ ለእያንዳንዱ ደውያለሁ፣ ለእያንዳንዱ የጥናት ግሩፕ ደውያለሁኝ እና አብዛኞቻችን ልብ ላይ የቀረ ነገር ነው። በተንቀሳቃሽ ምስሎች ሁሉም ነገር ባይቀረጽም ግን የትምህርት ቤት ውስጣው ቻይልድሁድ ነገር የስኩል ኮሚኒቲ ኤቭሪቲንግ በሰዓቱ የሚያልፍ ያልመሰለኝ ግን አሁን ያለፈ ድጋሚ ማንመለስበት ነገር ሲሆን ኢትስ ጀስት በቃ ይገርመኛል ብቻ እና this is my the lazy achiever plan ወደ እነሱ ደግሞ ላስገባችሁ ደውዬላቸው ነበር። እስኪ ያሉትን ነገሮች ደግሞ ተከታትለን እንመለስ። ሰላም ቤኪ እንደምን ደህና ነህ ወይ? ሰላም በጊዜ ደህና ነኝ። እኔ በጣም ደህና ነኝ። ትንሽ ሰሞኑን ቢዚ ሆኛለሁ በፈተናም እና ደግሞ ተርኪም ደግሞ ትንሽ በእርትኩዌኩ ምክንያት ብዙ ሰላም ስላልሆነች for the most part ደህና ነኝ። ትምህርት ትንሽ ስትረስፉል ነው ሰሞኑን እና በዛ ምክንያት በትክክል ቆንጆ ቦታ ፊልም ለማድረግ ራሱ ብዙ ጊዜ አላገኘው ነበር፣ ግን አለው ሁሉ ሰላም። እኔም ፐርሰናሊ ለማትሪክ ተፈታኞች የሰጧቸው ቲፕ አለና አንተ ግን የበለጠ ለናቹራል ተማሪዎች እንዲሁም ለሶሻል ተማሪዎች የምትመክረው ነገር ካለ እስኪ ካንተ አፍ እንስማው። አጠር አድርገህ ከዚህ በኋላ 2 ወር ነው የሚቀራቸው፣ በ2 ወር ውስጥ እንዴት አሪፍ የሆነ ዝግጅት መዘጋጀት ይችላሉ የሚለውን እስኪ እንድትነግረን ነበር። አሪፍ የሆነ ነገር ስለሆነ ይጠቅማቸዋል ብዬ ስለማስብ ማለት ነው። መጀመሪያ አድሬስ ማድረግ የምፈልገው ነገር እዚህ ጋር ፕሪፓሬሽን ሲመጣ አሁንማ ጊዜው አልቋል ኦልሬዲ ምንም ማድረግ አልችልም ብላችሁ የምታስቡ ሰዎች ካላችሁ የምታደርጉት ነገር አለ፣ ማድረግ የምችሉት ነገር አለ። ምንም ያልጀመራችሁ ምንም እንትን ላላደርጋችሁ ልጆች ከሆነ አሁን የምትጀምሩት ኦልሬዲ ከወጣው ከፔፐር ከጥያቄ ፔፐር ተነስታችሁ ነው። ምክንያቱም ኦልሬዲ በጣም ብዙ ጊዜ ስለሄደ አሁን መጽሐፉን እየገለጣችሁ የምትጀምሩበት ጊዜ አይደለም። ግን ማድረግ ትችላላችሁ። እኔ የማደርገው ነገር ምንም ስለማላውቀው አይዲያ ለመማር ስሞክር ማድረገው ከጥያቄው ላይ ይነሳና ለምሳሌ አንደኛውን ጥያቄ ያነባለሁ። ለሶሻልም ለእንትንም ይሆናል። በተለይ ደግሞ ጅምደዳ ማቴሪያል ያለው ነገር ላይ ልክ ሲሆን ለሶሻል ሆነ ለሳይንስ ልክ አጠናውና ልክ አነበውና የመጀመሪያ ጥያቄ ልክ መልሱን ደግሞ ያለው አንድ ኢንፎርሜሽን እንደ እንትን ወረቀት ላይ ጽፈዋለሁ ማለት ነው። ከዛ ስለሱ የሚያወራበትን ፓርት ደግሞ መጽሐፉ ላይ ሄጄ ትንሽ ለመጨመር ሞክራለሁ። ቻትጂፒቲን በመጠቀም እንደዚህ ብላችሁ ጠይቁት፣ ፕሮምፕት እንደዚህ ያዘጋጅቱ፣ ደክሞኛል ብዙ ጊዜ የለኝም ለግሬድ እንትን በሚሆን ደረጃ አዘጋጅታ አጭር ኢንፎርሜሽኖችን ንገረኝ ማለት ትችላላችሁ። ኦር ኖትቡክ የለም የሚባል ደግሞ የተሻለ ኤአይ አለ። እሱ ላይ ደግሞ መጽሐፋችሁን አፕሎድ አድርጋችሁ ለምሳሌ የግሬድ 11 ሶሻል መጽሐፋችሁን ወይ ምናምን አፕሎድ አድርጋችሁ ለዚህ ጥያቄ አጭር መልስ የቱ ጋር ማግኘት ይችላለሁ። ኤአይን መጠቀም የምችሉበት ጊዜ አሁን ነው ማለት ነው። በተለይ ደግሞ ብዙ ጥናት ላልጀመራችሁ። በተጨማሪ ግን ምላችሁ ነገር ፕሪፓሬሽን ጋር ሲመጣ በቀን ምን ያህል አጥና የሚለው ነገር ላይ ብዙ ጊዜ የምመክራችሁ እረፍትን ተጠቀሙ። ማረፍ ግዴታ ያስፈልጋቸዋል። አንዳንዶቻችሁ አሁን ጊዜው ደርሷል ትሉና ዩኒቨርሲቲ በቃ ላይብራሪ ከጠዋት 1 ሰዓት እስከ ማታ ምናምን ነው የምቆየው ትላላችሁ። ግን በእርግጥ የሚያጠናችሁት 1 ሰዓት ወይ 2 ሰዓት ቢሆን ነው። ስለዛ ጥቂት ሰዓት ኮንሰንትሬት ማድረጉ ይሻላል። ዝም ብሎ ቀን ሙሉ ተቀምጫለሁ ለቤተሰብ የሆነ አጠናው በሚባል ደረጃ ውሸት ከሚሆን ሪሊ ግን ፖሞዶርን በመጠቀም 25 ደቂቃ በመከፋፈል ሊሆን ይችላል በመሳሰለ እንትን እንደዛ ማናት ትችላላችሁ ማለት ነው። እና እሱ በጣም ኢምፖርታንት የሆነ ነገር ነው። ራሳችሁን እንዳታዋሹት ቀኑ ሙሉ በመዋል እና እንትን በማለት በተጨማሪ ደጋግም የሚለው ነገር ፈተናውን ተፈተኑት። ያለ ፈተና ፕራክቲስ ሰው ለድብድብ ሲዘጋጅ እየሮጠ ሊዘጋጅ ይችላል፣ የተለያየ ካርዲዮ ሊሰራ ይችላል። ግን አት ኤንድ ኦፍ ዘ ዴይ ለድብድብ እየተዘጋጃችሁ ከሆነ መደባደብ አለባችሁ። እንደዛ ሁሉ ለፈተና እየተዘጋጃችሁ ከሆነ መጽሐፍ ማንበብ ሊኖርባችሁ ይችላል፣ የመሳሰለ ነገር። በመጨረሻው ግን ፈተናውን መፈተን አለባችሁ። ይህም ማለት ከዚህ በፊት የወጡትን ፈተናዎች ጊዜ ለራሳችሁ ሰጥታችሁ ተፈተኑት፣ ውጤታችሁን እዩት፣ የቱ ጋር እንዳላችሁ ይነግራችኋል። በመደጋገም ሬፒቴሽን በጣም አስፈላጊ ሲሆን እነዚህን አመታትን የደጋገማችሁ ወደ ኋላ እየሄዳችሁ ሪቫይዝ ማድረግን እንዳትረሱ። በጣም ኢምፖርታንት ከምንም ነገር በላይ ህይወታችሁና ውጤታችሁን የሚቀይረው ነገር ይሄ ነው። አንድ ተጨማሪ ማለት ፈልገው ነገር እዚህ ጋር በጣም ዊክ የሆናችሁበት ትምህርት ቢኖር አሁን እስከዚህ ድረስ አጥንታችሁ አልጀመራችሁትም። ሜይ ቢ ማትስ ኦር ፊዚክስ ኦር ሶሻል ሳይንስ ላይ ደግሞ ይሁን አንዳንድ ትምህርቶች ሊኖሩ ይችላሉ ምንም አታውቋቸው እና አሁን ብታጠኑ ማደርሱባቸው የሆኑ ትምህርቶች እነሱን ተዋቸው። አሁን ጊዜው አይደለም። አሁን ማትስ ከዜሮ ሂሮ የምትሆኑበት ጊዜ አለ። ኦልሬዲ ጊዜው ሄዷል። አሁን ባላችሁ በሌላው ትምህርት ላይ ራሳችሁን ለመሸከም ሞክሩ ማለት ነው። ስለዚህ አሁን ማትስ ጥሩ ውጤት ስለማታመጡ ኦር ፊዚክስ ጥሩ ካልሆናችሁ ባዮሎጂያችሁ ከፍ ይበል፣ ሂስትሪያችሁ ከፍ ይበል። እነዚህ በቃ የምትችሏቸው ትምህርቶች ላይ በጣም ከፍተኛ ውጤት ለማምጣት ሞክሩ። እነሱ ሄልፕ ያደርጋቸዋል። በእነዚህ አይነት ስትራቴጂዎችን በጣም እመክራለሁ። በጊዜም በጣም ብዙ ጊዜ ቪዲዮ ሼር አድርጓል እንደዚህ አይነት ኮንቴንት ላይ እኔም ሼር አደርጋለሁ። አካውንቴ ላይ ዩቲዩብ ቻናል ላይ ሼር አድርጌያለሁ እና እነዚህ አይነት ቲፖች በትክክል ያግዛቸዋል ብዬ አስባለሁ ኢን ተርምስ ኦፍ ፕሪፓሬሽን። እና ሌላው በቃ አትፍሩ። በወድቅስ ተብሎ አይፈራም። ልትወድቁ ይችላላችሁ ግን ያለ መጨረሻ አይደለም እና በወድቅስ ሳይሆን ባልፍስ ተብሎ ነው የሚጀመረው እንደዚህ አይነት ነገር እና ወይኔ ጉዴ ፈላ በሚል አይነት ጓደኛን አቮይድ አድርጉ። ጉዴ ፈላ የሚባል አይነት ሜንታሊቲ የትም አያደርስ።
ቀለል ብላችሁ just I need to do the work እና በቃ አትሊስት አንድ ነገር ለራሳችሁ ፕሮሚስ አድርጉ። ፈተናው ስትገቡ በእርግጥም ተዘጋጅቼ ነበር፣ በእርግጥም አንቼ ነበር ማለት የምችሉበትን ሁኔታ እንድደርሱ። ከዛ ውጭ ያለው ነገር ለፈጣሪ ወይ ደግሞ በቃ ከእናንተ ቁጥጥር ውጭ የሆነ ነገር ስለሆነ ማለት ነው እና ያን ነገር ራሳችሁን ፕሮሚስ አድርጉ። ይሄን ነው ትልቁ ለእናንተ የምመክራችሁ ነገር። በተጨማሪ በቃ keep working on yourself, keep improving። ለወደቃችሁ ደግሞ ያለ መጨረሻ አይደለም። በእርግጥም ግን ከፈተናውን በማለፍ ከምታገኙትም ነገር በላይ ለዚህ እንደ በመዘጋጀት የምትማሩት ዲሲፕሊን የምትማሩት ራስን የመግዛት ስፒሪት የተሻለ ነው ብዬ ማስባለሁ እና don't give up, keep being motivated, don't be afraid እና በጊዜ this is my advice. I hope ሁላችሁም enjoy እንዳደረጋችሁት የሆነ ነገር እንደተማራችሁበት አስባለሁ እና I enjoy your content. I just want to say that እድሉ ስላገኘው ቲክቶክ ላይ የምሰራቸውን ኤዲቶች ምናምን አያቸዋለሁ፣ በጣም የሚገርሙ ናቸውና I just want to say that እና እስከ ቀጣይ ጊዜ ባይ። እሺ ቤኪዬ በጣም አመሰግናለሁ። እንግዲህ ሰምታችኋል የነበረን ቆይታ። አሁን ደግሞ ከነስቶች የጋበዝኩላችሁ አክሌሲያን ነው። እንግዲህ ደግሞ እሷ የምትሰጠንን ፕሮዳክቲቭ የሆነ ቲፕ እንመለከታለን። አክሌሲያ ዩቲዩበር ነች፣ ፕሮዳክቲቭ ቲፖችን ትሰጣለች። እንደገና ደግሞ ወይም ከሴቶች ፐርስፔክቲቭ፣ ምክንያቱም ወንድ ጋብዤላችሁ እንስቶችን ባልጋብዝ ይሄ ምንድነው ምን ሆነ ነው እናስበው ነው በዚህ ምናምን ብለው ሊጠይቁ ይችላሉ በማለት ከገርል ፖይንት ኦፍ ቪው ከሴቶች ፖይንት ኦፍ ቪው የማትሪክ ዝግጅት ምን ሊመስል ይገባል የሚለውን ነገር ለማየት ወድጄ ነበረ። እንግዲህ አክሌሲያ እንደምን ነሽ? ሃይ ኤቭሪዋን እንዴት ናችሁ? አቅሌሲያ እባላለሁ። አቅሌሲያ መስፍን። የባለፈው ዓመት የማትሪክ ተፈታኝ ነበርኩኝ። አሁን ደግሞ የአዲስ አበባ ዩኒቨርሲቲ አንደኛ ዓመት ተማሪ ነኝ። ምክር እንደተሰጭልኝ አስቤ ነበረ። ጥሩ ቆይታ ይኖረናል ብዬ አስባለሁ። አጠር አድርገሽ ማትሪክ ፈተና ላይ የሚጠብቃት ሴት አጠር አድርገሽ ያንቺ ዝግጅት ምን ይመስል ነበር፣ ምን መደረግ አለበት ቢሆን አጠር አድርገሽ እንድትነግሪኝ። Thank you so much for considering me for this video. I think month ነው የሚቀራችሁ, right? Like a month or maybe less than a month no የሚቀራችሁ for matric. So for those of you guys who haven't started yet, because I know there are students who haven't started yet, any recommend ማደርጋችሁ is to do a lot of questions. Because any personally ለምሳሌ አልዋሽም ምንም ያላጠናኋቸው ዩኒቶች ነበሩ። እነዛን ዩኒቶች ግን ጥያቄዎች ነበር የሰራሁባቸው። so like ጥያቄዎቹን መስራቴ ኖት ከማንበብ ወይም ደግሞ like አንድ ሙሉ መጽሐፉን without any concept ከማንበብ በጣም like ጠቅሞኛል ማለት ነው። ስለዛ I recommend you guys to do questions. ከዛም በኋላ ደግሞ I like basically ከሌሎች ሰዎችም ሰምታችሁት ሊሆን ይችላል use AI to study. I have በጣም ትንሽዬ ጊዜ አሁን and AI like will save your life አሁን በተጠቀሙት። so AI mostly ChatGPT ነው, right? so instead of ChatGPT ይሄን ነገር ስራልኝ ብሎ ከመጠየቅ ይልቅ ይሄን እንደዚህ አድርጋ አስረዳኝ ፕሮሞትስ አሉ አይደለ? ለምሳሌ ይሄንን ዩኒት ሃይላይቱን ስጠኝ፣ አትሊስት ጥያቄ ለመስራት እንዲበቃኝ አድርገ ሃይላይት ስጠኝ ምናምን ሜን ኮንሰፕት አውጣልኝ ምናምን። guys trust me on this, use AI, any kind of AI to study, like እንዲያቀልላችሁ maybe schedule ለራሱ እንዲያወጣላችሁ study time, like study schedule እንዲያወጣላችሁ ማለት ነው። third one is most probably the last one. It's not about failing or passing matric. Yes, it is about failing and passing. I mean, you're all doing this either to fail or to pass, most probably to pass. Again, I just want you guys to know, if you try your best, you don't have to think about the rest. Like, if you try your best, that's the only thing that matters. I'm pretty sure, and አሁን በኔ ጊዜ ማጥናት የጀመርኩት like ጀምሬ ነበርኩ፣ ግን ደግሞ like ማጥናት የጀመርኩት በጣም ሲቀረን like በጣም ትንሽ ጊዜ ሲቀረን ነገር ነው። ያለ ምንድነው አይምሮዬ ውስጥ የሆነ ነገር ነበር፣ የሆነ kind of at least I mean a lot of people are failing actually, that's like what's the point of studying የሚለው ሀሳብ አንድ ነበረ። ሁለተኛ ደግሞ ባጠናም አልጨርሰውም like በጣም ብዙ ነው ወይም ደግሞ አጨርሳለሁ guys she ብታጠኑ if you have any negative thoughts in your mind, you know, oh my goodness, I might not pass, oh my goodness, just trust me, it's not going to benefit you. Plus it's just matric. I'm not saying this because I passed, I'm saying this because matric ነው ፈተና ነው። እንደ ፈተና ወሰዱት። ማተር የሚያደርገው እናንተ በስነ ስርዓት መስራታችሁ፣ እናንተ like your best መስጠታችሁ ነው። what about family, what about my friends, what about, because I know a lot of people struggle with it. I know በዚህ ሰዓት አሁን አንድ መንዝ ቆርቶት ይሄንን ዩኒት መጀመሪያ ጀመራችሁ ይሄንን ጨርሱ ምናምን like እንደዚህ አይነት ቲፕ አይደለም እናንተ የሚያስፈልገን like ለሁላችንም እንደዚህ አይነት ሲቹዌሽን ውስጥ ነው የሚያስፈልገን is like የአይምሮ ፒስ መጀመሪያ ላይ cuz አይምሮአችን like peaceful ካልሆነ ወይም ደግሞ የሆነ positive thoughts አይምሮአችን ውስጥ ከሌለ ChatGPTንም አይደለም AIንም አይደለም እራሳቸውን አስተማሪዎቹን ቁጭ አድርገን ይሄ ዩኒት አልገባኝም እባክህ አስረዳኝ ብንላቸው እንኳን እነሱ የሚያስረዱ ነገር አይምሮአችን ብሎክ ነው የሚያደርገው። so like on top of everything
trust yourself, trust God, and give it your best, because that's the only thing you can do. Not the only thing, that's the best thing you can do. I hope you guys get good results, like የምትፈልጉትን result እንደምታገኙ ተስፋ አደርጋለሁ. That's it. Good luck everyone, and thank you so much for giving me this chance to talk about matric. Never thought I would, but yes, that's all I have for you guys. Bye. በጣም አመሰግናለሁ አክሌሲያ። እንግዲህ ሰምታችኋል የተሰጣችሁን ፊድባክ፣ እንዴት መዘጋጀት እንዳለባችሁ። እንደዚህ አይነት ቪዲዮ መመልከት የምትፈልጉ ከሆነ የደውል ምልክቷን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።